ሰላም እንዴት ናችሁ? ተመልሼ መጥቻለሁኝ። ያው ብዙ ጊዜ ቆይቻለሁ። ወደ አንድ ወር የሚሆን ቪዲዮ አልሰራው ነበር። አሁን ግን በብርታት ተመልሻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ገራሚ ስራ ነው። እንደምታዩት ነው $0.11 ሰጥቻለሁ። የቴሌግራም ቦት ነው ዛሬው። በዚህ ቴሌግራም ቦት ያው ላይክ በማድረግ ዩቲዩብ ላይክ በማድረግ ቪዲዮዎችን እየገባችሁ ፎሎ በማድረግ ምናምን ዶላር መሰብሰብ ትችላላችሁ። ሰው በመጋበዝም እንደዛው እና ይሄን ስራ አሰራሩንና ደግሞ እንዴት እንደምናወጣ ያወጣሁ ማሳያችኋለሁ። ከዚህ በፊት አውጥቼበታለሁ። የተረጋገጠ ስራ ነው። ለማታምኑ ሰዎች ይሄ በትክክል የሚከፍል ስራ ነው እና ይሄን ስራ መስራት አለባችሁ። እንደምታዩ $0.11 አለኝ እኔ እዚህ ጋር $0.05 አውጥቻለሁ። ይሄኛው ደግሞ ሪጀክትድ የሚለው ከዚህ በፊት 10 አዲስ አላየው ነበር። 10 ማስታወቂያ ማየት አለባችሁ የመጀመሪያው ዊዝድሮ ሳደርግ ግን 2 ሰው ብቻ እንደጋበዝኩኝ አወጣ ያለኝ ምንም አላለኝ ነበር። ሁለተኛው ግን 10 ማስታወቂያ ማየት አለባለኝ የ10 ሰከንድ ማስታወቂያ። ከዛ በዛ ምክንያት ሪጀክትድ ብሎኛል እና አሁን ደግሞ አወጣጡን ማሳያችኋለሁ። እዚህ ጋር ቪዲዮ ላይክ እና ምናምን ማድረግ ነው። ላይክ ማድረግ ምናምን ነው። ሰው መጋበዝ እና ስራው በጣም ቀላል ስራ ነው። አሁን ሰሞኑን ብዙዎች የወጡበት ነው። ይሄ ስራ ዘላቂ አይደለም፣ ሊቋረጥ ይችላል። ኮሜንት ላይ ቼክ አድርጉ ከተቋረጠ ስራው። እኔ ፕሮፋይል ላይ ስገባ እንደምታዩት ሪፈራል ላይ 5 ሰው ገብዣለሁ። እንደምታዩት እዚህ ጋር 378 በላይ ሰው የሚጋብዙ አሉ። እዚህ ጋር ደግሞ በየ12 ሰዓቱ ስፒን እድል ይሰጣቸዋል። በየ12 ሰዓቱ ማስታወቂያ አንዳንድ ማስታወቂያ እያያችሁ ስፒን እድል ይሰጣቸዋል። ዛሬ ነው ወስጃለሁኝ። እስከ $25 ይሰጣል ይላል፣ ግን ያው ብዙም አይሰጥም። $0.01 ምናምን ዶላር ሊሰጣችሁ ይችላል። ያው እኔ ሞክሬ ብዙም አይደለም አትሉም፣ ግን እዚህ ጋር ማስታወቂያ ማየት ትችላላችሁ። ይሄን አንድ ማስታወቂያ ሳይ $0.01 ይሰጠኛል ማለት ነው። አሁን ዋቻድ የሚለውን ገብቼ ላሳያችሁ። ከዛ ስነካው ወደ ውስጥ ያስገባኛል ሎዲንግ ብሎ። እዚህ ጋር ልክ እንደዚህ ከስር እየቆጠረ ነው። የ10 ሰከንድ ማስታወቂያ ነው የምናየው። እዚህ ጋር ጆይን ማድረግ ትችላላችሁ ከፈለጋችሁ፣ ከተመቻችሁ ማስታወቂያው። ካልፈለጋችሁ ዝም ብላችሁ አይታችሁ ማውጣት ነው። እዚህ ጋር እንደምታዩት እየቆጠረ ነው፣ ከስር እየቆጠረልኝ ነው። አሁን አንድ የመጨረሻ ቀርቷል፣ እሱን እናያለን። ቪዲዮ ላይክ እያደረጋችሁ ሰብስክራይብ ያደርጋችሁ አዳዲስ የመጣችሁ ሰዎች። እዛ እንደዚህ ያወጣልኛል። እዚህ ጋር $0.01 ሰጠኝ ማለት ነው፣ በዚህ ማስታወቂያ ብቻ ማለት ነው። እና እንደዚህ ይሰጣችኋል ማለት ነው። ሁለተኛም ደግሞ እንደዚህ ይሰጣችኋል እና ቀላል ስራ ነው። እንደምታዩት ጨምሮልኛል እዚህ ጋር ዶላሩ እና ይሄን መሰረት ስራው በጣም ቀላል ስራ ነው። እንደምታዩት ታስኮችም ይመጣሉ፣ የሰራኋቸውም አሉ። ታስኮችም ይመጣሉ ብዙ ጊዜ። እዚህ ጋር ሶሻል ታስክ የሚለው ላይ እስኪ እንግባ። እዚህ ጋር እንደምታዩት የጨረስኳቸው ደንደን የሚለው አሉ። እዚህ ጋር የቴሌግራም ቻናላቸውን ጆይን ማድረግ ምናምን ነው፣ በዛም ሰጥቶኛል። እዚህ ጋር ዊዝድሮ የሚለውን ደግሞ ላሳያችሁ። ዊዝድሮ ማድረጊያ ላይ ስንገባ ሚኒመም ዊዝድሮ $0.06 ነው፣ በጣም ቀላል ነው። ይሄ እኔ ማውጣት እችላለሁ ማለት ነው። እዚህ ጋር ማክስ የሚለውን ክሊክ ላድርገው። $0.01 ብቻ ነው ማውጣት የምፈልገው። ከዛ እዚህ ጋር ከስር ቢፕ 20 USD ዋሌት አድረሱ። ቢፕ 20 የሚለው ነው BCC ምናምን የሚለው ብቻ። እዚህ ጋር ፈንድ የሚለውን ነክተን ሰርች እናደርጋለን። እዚህ ጋር ክሪፕቶ ዋሌት የሚለውን ነካዋለን። ሰርች ማድረጊያው ላይ እንገባና ቢፕ 20 ብለን ሰርች እናደርጋለን። ቢፕ 20 ብለን ሰርች እናደርጋለን። እዚህ ጋር ይመጣልናል ማለት ነው። መርጠን ኮፒ እናደርጋለን። ዋሌት አድሬሱን ኮፒ ታደርጋላችሁ። እዚህ ጋር ኮፒ ማድረግ ትችላላችሁ የራሳችሁ ማለት ነው። ከዛ ኮፒ አደረኩት። ከዛ እንውጣና ወደ ቴሌግራም እንመለስ። ቴሌግራም ላይ ከዛ እዚህ ጋር አሁን መልሼ $0.01 ላድርገው። ከስር እዚህ ጋር ያለውን ደግሞ ዋሌት አድሬሱን ፔስት እናደርገዋለን። ቀጥታ ዋሌት አድሬሱን እዚህ ጋር ኮፒ እናደርገዋለን። ፔስት አደረኩት። ከዛ ፔስት ካደረኩት በኋላ ዊዝድሮ አልሴንት ብሎኛል። ቴሌግራምን ቼክ አድርግ እያለኝ ነው። እዛ ላይ ሜሴጅ ይገባልኛል፣ ወደ ትረስት ዋሌት ይገባልኛል ማለት ነው። እንደምታዩት ቀንሶታል። ለማታምኑ ነው እዚህ ጋር እንግዲህ አፕሩቭድ ብሏል። እኔ ያልዋሻችሁም
ትረስት ዋሌት ላይም ገብቼ ላሳያችሁ የገባውን $0.04 አለኝ። እኔ ከእናንተም ደብቀው ነገር የለም። እዚህ ጋር ገብቼ ላሳያችሁ እንደምታዩ 0.04 አለ። ከስርም ያው USDT ምናምን ብሎ የገባውን ያሳያል ማለት ነው። እና ይሄ ቴሌግራም ቦት ዘላቂ አይደለም። ከጊዜ በኋላ ብዙ ሰው ሲገባ ሊቋረጥ ይችላል። እና ከተቋረጠ ደግሞ ነው ወዲያውኑ መክፈል ካቆመ ነግራችኋለሁ። ኮሜንት ላይ ኮሜንቱን ቼክ ያርጋችሁ ከሳምንት በኋላ ምናምን የመጣችሁ ኮሜንቱን ቼክ አድርጉ። ነው ኮሜንት ላይ አይከፍልም በቃ አቁሙ ብዬ ነግራችኋለሁ። ግን የሚሰራ ከሆነ ደግሞ አልናገርም ማለት ነው። ስሩት። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እና ከዚህ በኋላ ደግሞ የተረጋገጠና የሚከፍል ስራዎችን ይዤላችሁ እመጣለሁ። ስለዚህ እናንተ ላይክ፣ ሼር፣ ኮሜንት ምናምን እያረጋችሁ ጠብቁኝ። ቀጣይም ደግሞ አሪፍ ስራ ይዤላችሁ መጣ ይሆናል። ይመቻችሁ።